ይስጥልን ከ1888 የዕለቱን መረጃ ይዘን መተናል። በባለፈው ዝግጅታችን ፋኖ ከአብን ውድቀት ምን መማር አለበት የሚለውን 5 ነጥቦች ይዘን ለዛሬ ቀጠሮ በመያዝ ቀጣዮቹን 5 ነጥቦች ለማንሳት ቃል ገብተን ነበር። በዚህ መሰረት ቀሪዎቹን ነጥቦች በዛሬው ዕለት ይዘንላችሁ ቀርበናል። አብራችሁን ቆዩ። ስድስተኛ መፍትሄው ስር ነቀል አብዮታዊ ለውጥ ብቻ ነው። የአብን መሰረታዊ ችግር ህገ መንግስታዊ ከለላ ባለው ጸረ አማራ መዋቅር በሰላማዊ የፖለቲካ ትግል የአማራን ህዝብ ጥያቄዎች መልሳለሁ ብሎ መነሳቱ ነው። የአማራ ህዝብ ጥያቄዎች ያለ መዋቅራዊ ለውጥ እንደማይመለሱ እየታወቀ ይህንኑ መዋቅር ሙጥኝ ካሉ ጸረ አማራ ኃይሎች በነገሱበት ሀገርና እነሱ ባወጡት የመጫወቻ ህግ በእነሱ ሜዳ ተወዳድሮ ለማሸነፍ ማሰብ ሳይጀመር የከሸፈ አስተሳሰብ ነው። ለውጥ ለማድረግ ፍላጎት ከሌለው አገዛዝ ተቃዋሚዎችን በማጥፋትና በጸረ አማራ ትርክት ላይ የሰከረ ስርዓት ለአማራ የሚሆን መፍትሄ መቼም በሰላማዊ መንገድ አያስገኝም። የአማራ ህዝብ ራሱን ከጥፋት መከላከል የሚያስችለውን አቅም በመገንባት የስነ ልቦና ዝግጅት እንዲያደርግ ከመቀስቀስ ይልቅ በመግለጫ ጋጋታና በማህበራዊ ሚዲያ ድንፋታ እንዲሁም የጸረ አማራው መንግስት አጫፋሪ ለመሆን በፓርላማ ወንበርና ያገዛዙ የስልጣን ተጋሪ ከመሆን ምንም እንደማይገኝ ቀድሞ መገመት ያስፈልግ ነበር። እውነተኛ የፖለቲካ ነጻነት የሚመጣው ነጻነት የነፈገውን ስርዓት እና ፋሺስታዊ መዋቅርን በመቀየር እንጂ ከውስጥ ገብቶ ለመቀየር በሚል አክሳሪ እሳቤ የስርዓቱ አካል በመሆን አይደለም። የአብን ትግል ከምርጫ ፖለቲካና በጸረ አማራው አገዛዝ የተፈቀዱ መድረኮች ላይ ከመመስረት እንዳሁኑ የአማራ ፋኖ ትግል በህዝብ ሉዓላዊነትና እምቢተኝነት ላይ የተመሰረቱ አብዮታዊ መዋቅራዊ ለውጦች ማምጣት ላይ ያተኮረ መሆን ነበረበት። የአማራ ፋኖ ትግልም ከዚህ የሚማረው ትልቁ እውነት አማራ ራሱን የመከላከል አቅሙን እስካላዳበረ ድረስ እና በጉልበት የተነጠቀውን በጉልበት የመንጠቅ ብቃት እንዳለው እስካላስመሰከረ ድረስ በችሮታ የሚያገኘው ምንም ፍትህ የለም። አብዮታዊ ነን ባሉ ጸረ አማራና ጸረ ኢትዮጵያ ኃይሎች ላለፉት 60 ዓመታት ገደማ የመዋቅራዊ ጥቃት ሰለባ የሆነው የአማራ ህዝብ የፍትህ ባለቤት ሊሆን የሚችለው አብዮታዊ የሆነ ስር ነቀል ለውጥ ሲመጣ መሆኑን ልብ ማለት ያስፈልገዋል። ሰባተኛ ቡድንተኝነት፣ ክፍለ ሀገረኝነትና ጎጠኝነት ለአማራነት ጸር ናቸው። አሁን ያለው የአማራ ፋኖ ትግል ከአብን የሚማረው ሌላ ወሳኝ ልምዶች አንዱ በውስጥ አለመግባባቶች ውስጥ ዘላቂ አማራዊ አንድነትን የማስጠበቅ አስፈላጊነት ነው። በአመራሮች መካከልም ሆነ በአደረጃጀቶች መካከል ያለ የሀሳብ ልዩነት መፍቻው ብቸኛው መንገድ ውይይት ብቻ ነው። የመሪዎች የግል ሀሳቦች፣ ምኞቶችና ፍላጎቶች ሲጋጩና የስልጣን ሽኩቻዎች እየሰፉ ሲሄዱ አብን ወደ ተለያዩ አካባቢያዊነት የተጫናቸው ተፎካካሪ ካምፖች ሲቀየር ደጋፊውም ሆነ አባላቱ በማህበራዊ ሚዲያ እየተወናበዱ ከጋራ አማራዊ አጀንዳ ይልቅ ለግለሰብ መሪዎች ታማኝነትን እያስቀደሙ የድርጅቱ ህልውና ቅርቃር ውስጥ ገባ። እነዚህ የውስጥ ክፍፍሎች አብን ለአማራ ህዝብ የቁርጥ ቀን ልጅ ከመሆን አማራን መምቻ ሌላ ብአዴን ሆኗል። አብን ለአማራ ህዝብ እንደ አንድ የፖለቲካ ጋሻ ከመሆን ይልቅ በውስጣዊ ሽኩቻና በአመራሮች ተራ ፉክክር ስንት ተስፋ የተጣለበትን የአማራ ትግል ተጨናገፈ። ይህ አሳፋሪ የመሪዎች መበታተንና በሂደት የመጣው የአብን ውድቀት የአማራን ህዝብ ከማሸማቀቅ ባለፈ የአማራ የፖለቲካ ምህዳር ለጥቃት የተጋለጠ መሆኑን ለአማራ ባላንጣዎች ያሳየና የልብ ልብ የሰጠ ነበር። ለሰፊው የአማራ ተጋድሎ መሳካት ስትራቴጂያዊ አንድነት እንደ ቅንጦት ሳይሆን የህልውና ትግሉ መሳካት አስፈላጊነት ለድርድር የማይቀርብ ነው። ይህ ማለት የትግል ባህላችን የሀሳብ ልዩነቶች ቢኖሩ እንኳን በወንድማማዊነት በመከባበር በገሃድ የምንከራከርበት መድረክ መፍጠር እንጂ ወደ ቡድንተኝነትና አካባቢያዊነት ማዘንበል መጸየፍ ማለት ነው። የአማራ ፋኖ ትግል ከአብን ውድቀት ተምሮ በግጭት አፈታት ዘዴዎች፣ በውስጥ የሥነ ምግባር ደንቦችና በጋራ የውሳኔ አሰጣጥ ሂደቶች አሰራሩን ተቋማዊ በማድረግ ከግለሰቦች ይልቅ የህዝብን ጥቅም ማስቀደም ነበረበት። አንድ ህዝብ በተበታተነ እዝ ጦርነት ተዋግቶ ሊያሸንፍ እንደማይችል ሁሉ የፋኖ ትግልም ራሱን ከውስጣዊ ሽኩቻ ማጽዳት ካልቻለ ወደፊት ሊራመድ አይችልም። የውስጥ ሽኩቻ በመግለጫ ጋጋታ፣ ዛቻና ማስፈራሪያም አይፈታም። በመነጋገር በመወያየት ብቻ ችግርን መፍታት ከአብን ውድቀት መማሪያ ይሆናል።
አንድነት ማለት በትልቁ የአማራ ትግል ግብ ላይ በመስማማትና ለግቡ ፍጻሜ ተናቦና አብሮ መታገል ማለት እንጂ በሁሉም ነገር ሁልጊዜ አንድ አይነት መሆን ማለትም አይደለም። ለአማራ ፋኖም በአማራ ትግል ትልቅ ግብ መግባባት እስከተቻለ ድረስ በመሰረታዊ መርሆች ዙሪያ በመቀናጀት በአደረጃጀቶች መካከል ያሉ ልዩነቶችን በማክበር እና የታክቲክ አለመግባባቶችን ትልቁን ዓላማ እንዳያበላሹ በማድረግ የአማራን ሕዝብ ፍትህን፣ ነፃነትን እና ደህንነትን ያስቀደመ ስራ መስራት ብቸኛው መፍትሄ ነው። ስምንተኛ የፓርላማ ውክልና የአማራን ሕዝብ እንደሌሎች የመንግስት አካል መሆንን አያመላክትም። የአማራን ሕዝብ ወክሎ አብን ፓርላማ ገብቷል ማለት አማራ ሌሎች ሕዝቦች ያሏቸውን አይነት ነፃነት አለው ማለት አይደለም። አንዳንድ የዋህ አማራዎች የአብን ፖለቲከኞች ፓርላማ ውስጥ መቀመጥ ወይንም የሚኒስትርነት ቦታ መያዝ የአማራ ፖለቲካ እድገት ማሳያ ነው ብለው እንዲያምኑ ተደርጎ ነበር። እንደ እውነቱ ከሆነ እነዚህ ቦታዎች ለአማራ ሕዝብ ምንም አይነት ትርጉም ያለው ለውጥ ከማምጣት ይልቅ የሕዝብን ቁጣ ለማርገብና በአብይ አህመድ አገዛዝ ውስጥ የብሔር ሚዛን ያለ እንዲመስል ከማስመሰል የዘለለ ፋይዳ እንደሌላቸው ከዚህም በላይ ተገልጿል። እውነተኛ ነፃነት የሚመጣባቸው ከትክክለኛ አቅም ጋር መሆን አለበት። አማራ የራሱን እጣ ፋንታ የመቅረጽ ሕዝብን የመጠበቅና የማህበረሰቡን የወደፊት እጣ ፋንታ የመወሰን አቅም መፍጠር በማይችልበት የትኛውም የፖለቲካ መድረክ ላይ መገኘቱ ከጥቅሙ ጉዳቱ ያመዝናል። ነፃ መውጣት ማለት ፍትህን በጽኑ መሻት ታግሎ የራስ ማድረግ ማለት ነው። አማራ ነፃ ወጣ የሚባለው እያንዳንዱ የአማራ ዜጋ ወይም አማራ እንደ ህዝብ ከአካላዊ፣ ባህላዊ፣ ፖለቲካዊና ኢኮኖሚያዊ ጥቃት ራሱን መታደግ ሲችል ማለት ነው። ከዚህ ውጭ ያለው ሁሉ አማራን ከድሮን ጥቃት አይከላከልም። አማራ ላይ የተቃጣውን ዘርፈ ብዙ የዘር ፍጅትንም አያስቆመውም። የአማራ ህዝብ ካሁን በኋላ ተምሳሌታዊ ውክልና የፖለቲካ እድገት መለኪያ አድርጎ መቀበል የለበትም። ዘጠነኛ ዲያስፖራው ሚናውን መፈተሽ አለበት። የአማራ ህዝብ ከአብን ተሞክሮ ሊማረው የሚገባው ሌላኛው እውነት በዲያስፖራ ከሚገኙ የአማራ ተወላጆች የሚደረግ ያልተገደበና ያልተጠና ድጋፍ ወደ አስከፊ መዘዝ ሊያመጣ እንደሚችል ማሰብ ነው። ሀገር ቤት እንዳለው አማራ ሁሉ ዲያስፖራ አማራም ከአብን መምጣት ጋር ተያይዞ በተስፋና በጉጉት ለአማራ ህዝብ የዘመናት የፍትህ ጥያቄ አብን መልስ ይሰጣል በሚል ተነቃንቆ ነበር። በዲያስፖራ ያሉ አማራውያን ለአብን ገንዘብ ድጋፍ ሲያሰባስቡ በዓለም አቀፍ መድረኮች ላይና የውጭ መንግስታት ዘንድ የአብንን መሪዎች ድምፅ ሲያስተጋቡና መድረክ ሲያመቻቹ ልክ ሀገር ቤት ያለው አማራ አብንን በጭፍን እንደደገፈው ሁሉ የዲያስፖራውም ድጋፍ ተመሳሳይ ነበር። ልክ ሀገር ቤት እንዳለው አማራ አብን በሂደት ከአማራ ህዝብ ጥቅምና ፍላጎት እየተፋታና ወደ ግል ምኞቱና ፍላጎቱ ማስፈጸሚያነት ሲቀየር ዲያስፖራው መሪዎቹን ተጠያቂ ማድረግ አልቻለም። የፋይናንስ አያያዝና አጠቃቀምን በተመለከተ ግልጽነት ካለመኖሩ በተጨማሪ በትግሉ አካሄድና ግቦች ላይም ግልጽነት መፍጠር አልተቻለም ነበር። በአጭሩ አብን በጣም መሰረታዊ የሆኑ የተጠያቂ ደረጃዎችን ሳያሟላ በደፈናው ከዲያስፖራው ሙሉ እምነት የተጣለበትና ያልተገደበ ሁለገብ ድጋፍ የተሻረው ድርጅት ነበር። አሁንም ዲያስፖራው አማራ ፋኖ የሚያደርገው ድጋፍ እና እገዛ በተጠናና ውጤት ተኮር በሆነ መልኩ እንጂ በስሜትና በግርግር መሆን የለበትም። ልክ ሀገር ቤት እንዳለው የአማራ ህዝብ ዲያስፖራውም አካሄዱን አማራዊ የፋኖ ድርጅቶችን ማጠናከርና ወደ መርህ ተኮር እገዛ መቀየር አለበት። የገንዘብ ድጋፍ ከውጤትና ከድርጅታዊ ታማኝነት ጋር የተቆራኘ መሆን ይኖርበታል። በፖለቲካ ተዋናዮችና በዲያስፖራው መካከል ያለው ግንኙነት መዋቅራዊ፣ መደበኛና ለግልጽነት ምርመራ ክፍት ሊሆን ይገባል። መሬት ላይ ያሉ የትግል መሪዎች ለትግል ጓዶቻቸው ብቻ ሳይሆን ለህዝብም ተጠያቂ መሆናቸውን ያውቁ ዘንድ የህዝብ አስተያየት መድረኮች መመቻቸት ይኖርባቸዋል። ከሁሉም በላይ ደግሞ ዲያስፖራው ራሱን በመፈተሽ በጥቅም ሊደለሉ የሚችሉ ግለሰብ ፖለቲከኞች ላይ ከመጣበቅ የአማራን ጉዳይ ከመሰረቱ የሚፈቱ ተቋማዊ አሰራሮችን ማጠናከርን መሰረት ያደረጉ ስራዎችን፣ የሲቪክ ተቋማትን፣ ዓለም አቀፍ ተሞክሮችን፣ የሚዲያና አድቮኬሲ መድረኮችንና የሚዲያ ተቋማትን ማስቀጠል ቅድሚያ ሊሰጠው ይገባል።
10ኛ የአማራ ትግል ጥርት ያለ አካታችና የተሰነደ ርዕዮተ ዓለም ያስፈልገዋል። የአማራ ፋኖ ከአብን ውድቀት ከሚማረው በጣም አስፈላጊ ልምዶች ሌላኛው ወጥነት ያለው የፖለቲካ ርዕዮተ ዓለም አስፈላጊነት ነው። አብን ለአማራ መገፋትና ብሶት ድምፅ ሆኖ ብቅ ቢልም የአስተዳደር የፍትህና አጠቃላይ ህብረተሰቡ ለውጥን በተመለከተ ሰፊ ራዕይ ማሳየትና በህዝቡ ዘንድ ማስረጽ አልቻለም። በማንነትና በደል ትረካ ላይ የተመሰረተ ቅስቀሳ ህዝባዊ ድጋፍን ሊያስቀጣጥል ይችላል፣ ህዝብንም ለትግል ሊያነሳሳ ይችላል። ነገር ግን ያንን ኃይል ወደ ተግባር የሚቀይር ርዕዮተ ዓለም መሰረት ከሌለው የህዝብን መነሳሳትና የመታገል ፍላጎት ቅርስ አስይዞ ወደ ውጤት እስካልተቀየረ ድረስ አየር ላይ የተንሳፈፈ ጫጫታና ግርግር ሆኖ ይቀራል። አብን ለአማራ ህዝብ ምን አይነት ፖለቲካዊና ኢኮኖሚያዊ ነጻነት እንደሚፈልግ፣ ምን አይነት ያልተማከለ ወይም ፌዴራላዊ መዋቅር ለኢትዮጵያ እንዳሰበ ወይም እንደ መሬት አስተዳደር የራስን ዕድል በራስ የመወሰን ወይንም የሽግግር ፍትህ ባሉ መሰረታዊ ጉዳዮች ላይ ያለውን አቋም በግልጽ ለህዝብ አልሸጠም። ይህ ክፍተት ፓርቲውን በሌሎች ኃይሎች ርዕዮተ ዓለም ተጋላጭ እንዲሆን ከማድረጉም በላይ የአማራ ትግልም በደል ከመተረክ ያልዘለለ ተጨባጭ መፍትሄ የሌለው እንዲመስል አድርጎታል። የትኛውም የትጥቅ ትግል የጦር ሜዳ ድሎች ወደ ፖለቲካዊ ፍሬ ለመቀየር አስተማማኝ የፖለቲካ ንድፍ ማቅረብ ይኖርበታል። ፋኖ ትግሉን የአማራ መሰረታዊ ጥያቄዎችን መጠየቅና መመለስ መጀመር አለበት። ለአማራ ህዝብ ሁሉን አቀፍ አስተማማኝና የበለጸገ የወደፊት ጉዞ ምን ይመስላል? በኢትዮጵያ ውስጥ ምን አይነት ግዛት መኖር አለበት? አሃዳዊ፣ ፌዴራላዊ ወይም ኮንፌዴሬሽን? ከተለያዩ ሌሎች የኢትዮጵያውያን ጋር አማራ የሚኖረው መስተጋብር ምን ይመስላል? ባለፉት 50 ዓመታት ኢትዮጵያ ውስጥ ከነገው ጨቋኝና ጨፍጫፊ ስርዓት በማስወገድ እንዴት ለሁሉም የሚሆን ስርዓት ማምጣት ይቻላል? እነዚህንና ሌሎች መሰል ጥያቄዎችን ለመመለስ የአማራ ፋኖ ህዝባዊ ድርጅት አፋድ ረቂቅ ፍኖተ ካርታ ወይም ማኒፌስቶ ያዘጋጀ ቢሆንም ለህዝብ ተደራሽነቱ ገና በተገቢው መልኩ አልተሰራበትም ማለት ይቻላል። በመርህ ላይ የተመሰረተ የርዕዮተ ዓለም መልህቅ የሌለው የአማራ ፋኖ ትግል በተደራጁ ኃይሎች ተጠልፎ እንደ አብን ለጠላት መጠቀሚያ እንዳይሆን ከፍተኛ ጥንቃቄ ያስፈልጋል። የህልውና ትግልን ለመመከት የሚደረግ የተሳካ የትጥቅ ትግልም ዝም ብሎ ፍትህ ተጓደለ፣ ድሃ ተበደለ ብሎ መሳሪያ የማንሳት የፋኖነት መንፈስ ብቻ ሳይሆን የታሰበበት የታቀደ መነሻና መድረሻውን የሚያውቅ ስልታዊ የፖለቲካና የትጥቅ ትግል መሆን ይኖርበታል። ከ1888 የዕለቱ መረጃ ይኸው ነበረ። ሰላም።